እያመመኝ የኖርኩት በጣም ነው እንዴ እያመመሽ ችለሽ የኖርሽው? በጣም ነው የቻልሽው። ምኑ ነው ግን የቻልሽው? የሜዳው አህያ ማለት ነው የጋሽ አሸብር ፍቅር። አቤት 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 እናቴ ምን ነው በቃ አብሪሽና ሩታ እየስቀው ስታያቸው በልጃቸው ጉዳይ ቢዚ ሆነው ስታያቸው በቃ አጥወለወለሽ አይደለ? ተበርቼ ሰላም አለ እኮ ጉራጌ። አንቺ ሴትዮ እንዶ የሚመክርሽ ዘመድ ማዝማድም የለሽም እንዴ? ጭራሽ እኮ በባልጋ ላይ እየተንከባለለች እያለቀቀሰች መጣች እኮ። የባስ አለና ገር አትልቀቅ ማለት አሁን ነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ ታምራቱ እየቀጠለ ነው። የትኛው ታምራት እንዳትሉኝ የሜዳዋ አህያ የሄርሜላው ታምራት እንግዲህ እንደቀጠለ ነው። እናንተ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ ያድርጉ። እንግዲህ ይሄ ዩቱብ ቻናል ቆይቻለሁ ቪዲዮ ከለቀኩበት ማለት ነው። ምን ሆናችሁ ነው ግን እንደውን እስካሁን ድረስ 1000 እንኳ ያላስገባችሁት ማለት ነው? ቪዲዮ ከ4000 በላይ እየታየ ለምን ሰብስክራይብ አታረጉ? ለምንድን ነው? ወይስ የሜዳዋ አህያ ደጋፊዎች ናችሁ ነው የቤት የምትመጡት ማለት? እናንተ ከሆናችሁ በህግ አምላክ እንግዲህ ላይክ አድርጉ፣ ሰብስክራይብም አድርጉኝ፣ አበረታቱኝ ነው የምለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ሰብስክራይብ አድርጉ፣ እንዶ በህግ አምላክ ሰብስክራይብ አድርጉ። ሰብስክራይብ ማድረግ እኮ አይከፈልበትም ውዶችዬ። ይሄ አዲስ የዩቱብ ቻናል ስለሆነ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምትከታተሉት ማለት ነው። እንዱ ምን አለበት አሁን ራሱ እንዱ ይሄ ዩቱብ ቻናል ከለቀቁ ከሳምንት በላይ ሆኗል። ምን አለበት እስከምመለስ እስከምመጣ ድረስ እንኳን 1000 ያስገብታችሁኝ እንኳን ሰርፕራይዝ ብታረጉኝ ማለት ነው። እውነቴን ነው ሙላችሁ። ተው ሰብስክራይብ አድርጉ። ተው ላሳዝናችሁ። ተው ሰብስክራይብ አድርጉ። ለማንኛውም ወደ መጣሁበት ወደ ገደለው ስገባ እትዬ ሄርሜላ አላልኩኝም። የሜዳ አህያ እንግዲህ እያመመኝችየው ምናምን ምን ሆኖ የቻልሽው አንቺ ሴትዮ? በጣም ነው እንዴ ያመመሽ የቻልሽው? ምኑ ነው ያመመሽ? የትኛው ቦታሽ ነው? ክትባት ለነገሩ ሄርሜላ ክትባት እኮ አምልጦሻል አንቺ። የሁለተኛ ይሁን የአራተኛ ይሁን እናትሽ ሳታስከትብሽ ዘላሻለች። ባንቺ የመጣ እኮ አማርኛ ራሱ እንደ ቁንጣ አጠረኝ እኮ። ምን ነው በዚህ ልክ ከሰው ባል ጋር ካልተንጠላጠልኩ ብለሽ እንደዚህ እያልሽ የምትመጪው ማለት ነው? እንዶ እኮ ጋሻ ያልቅበት አንቺ ጊዜ ማሳለፊያ ነው እኮ የሚፈልግሽ ማለት ነው። ጋሻ ያልቅበት አላልኩኝም፣ ጋሻ አሸብር ማለት ነው። የይቱ ገንዘቡ ሊቀፍልብሽ ማለት ነው እንጂ እኮ ሚስት አለችው ልጅም አለው። ወይስ ሰሞኑ ሩታዬ ከወለደች በኋላ ፍቅራቸው ስለተመለሰ ሳቃቸው ስለተመለሰ ሁለቱ አብረው ቪዲዮ ሲሰሩ ውበታቸው እኮ ጎልቶ ይወጣል ማለት ነው። ወይ እነሱስ እንደዛ አምሮባቸው ስቀው ሲመጡ አንቺ አጥወለወለሽ፣ አንቺ ምቀኛ ማለት ነው። አንቺ ምቀኛ ሰፈር ሴት ማለት ነው። በዚህ ልክ እያመመኝችዬ የኖርኩትን በጣም ነው እንዴት ታመምሽው? በጣም ነው እንዴት ቻልሽው? እኔ የምለው ግን እራስሽ ልታጠፊ ነው አሉ የሜዳዋ አህያ። በየትኛው መንገድ ነው ግን የምታጠፊው? በገመድ ነው ወይስ በመድኃኒት ነው? በሚያጣድፈው ማለት በፈጣኝ ሁኔታ ላሽ አድርጎ የሚወስደው ማለት ነው። አይ ይቅርብሽ። እንደውም አንቺ እንደዚህ እንደተሟዘሽ እየተሟዘሽን ብትሄጂ ይሻላል። እንደ ወደ ሰማይ ብጣ። አንቺ እኮ ብትኖሪም አልጠቀምሽም። እንደው እውነቴን ነው ብትሄጂ ማትጎጂንም ማለት ነው። አንቺ ባለትዳር ማማለል እንጂ ምንም የምታውቂው ነገር የለም ማለት ነው። ነገር ግን በዚህ ልክ ወጥ ስትረግጪ ማለት ነው እንዶ በባለትዳር ወንድ ላይ ካልተንጠላጠልኩ እንዶ ካላገባኝ ወድቄ እፈርጣለሁ እፈራረጣለሁ ስትይ ግን አንድም የሚመክርሽ ዘመድም አዝማድን ጎሳም የለሽም አንቺ ሴትዮ። እናትሽም አባትሽም ሁም አይሉሽም። ለነገሩ ፈታው ይለቀቁሽ ነው አንቺ የምትመስዩ ማለት ነው። በዚህ ልክ እንደዚህ ስትወራጪ ማለት ነው። በቃ እርምሽን አውጪ። እውነቴን ነው የምልሽ፣ እርምሽን አውጪ። ጋሽ አሸብር የልጅ አባት ነው ወይስ ሁለተኛ ሚስት ለመሆን ነው ያማረሽ ማለት ነው? ሁለተኛ ሚስት ለመሆን ነው ያማርሽ? በቃ አንቺ ሁለተኛ ለመሆን ቢያምርሽም ሩታዬ ደግሞ አትፈቅድም፣ አትፈልግሽም። ኧረ አንቺ ሴትዮ እንደው እኮ የቅናት ጥግ ነው እንደዚህ የሚያንገበግብሽ ማለት ነው። ሩታና አብርሃም በቃ ፍቅራቸው ሲመለስ የድሮ ሳቃቸው ውበታቸው ሲመለስ በቃ አጦለወልሽ አይደለ?
ታጥወለወሽ። እኛ እኮ ድሮም ብለንሽ ነበር ተይ ይቅርብሽ፣ ግንባሩን አገጩን ጉጩን አትሳሚ፣ ይቅርብሽ። የሰው ባል ነው፣ በቅርቡም የልጅ አባት ሊሆን ነው። በሰው ትዳር ውስጥ ኦክሳይድ ከምትገቢ እንዱ የራስሽን የመሰለ ሸፋፋን ቢሆን እንዶ ፈልጊ አፈላልጊ ብለንሽ ነበረ። አልሰማልሽ ማለት ነው። ዛሬ ጭራሽ እንግዲህ ሩታዬ ወልዳ ፊቱ ወደ ሩታ ሲመልስ እንግዲህ አብርሃም ጋሽ አሸብር ማለት ነው እንዲያ አከነፈሽ እኮ አከነፈሽ። መካሪ ያጣ ንጉስ አመት አይነግስም አሉ። አንቺ እኮ መካሪ ያጣሽ እብድ ነሽ እኮ፣ የተፈተሽ እብድ ማለት ነው። አንቺ ማሳስሮ እውነቴን ነው የምልሽ፣ አማኑኤል የሚያስገባሽ ዘመድ ቢኖርሽ 1-2 ጊዜ እንግዲህ መድኃኒት ሳትጀምሪ አይቀርም። ጀምረሽ ነበር ይሄኔ ማለት ነው። ብቻ ዘመድ ስላጣሽ ነው። ለማንኛውም መልካም የማበድና መልካም ራሴ ማጥፋት ዘመን ይሁንልሽ። አዎ እና ምን እንደነገርኩሽ እንግዲህ ሼር እያደረጋችሁ አድርሱላት። የእሷም ደጋፊዎች ትኖራላችሁ እናንተ ቅንቅናሞች ማለት ነው። እኔ ቤት አላችሁ የምትሰድቡኝ ማለት ነው። እና አድርሱላት። በቃ በፈጣኝ ሁኔታ ነው የምትፈልጊው ወይስ ራስሽን ስታጠፊ የምታዘግሚበት ራስ ማጥፊያ ነው የምትፈልጊው? እና በየትኛው መንገድ ልተባበርሽ ቃል ገባልሻለሁ ብላ ቀለሟ ተናግራለች ብላችሁ ሼር እያደረጋችሁ አድርሱልኝ። እውነቴን ነው። እኔ እንደሱ አይነቶቹ በጣም ስለምጸየፋቸው በቃ ሰጣችኋለሁ። ከፈለጉ ክሎሪክስ፣ ከፈለጉ በፈጣኝ ሁኔታ የሚያስጠፋው መድኃኒት፣ ከፈለጉ ደግሞ ገመድ ማለት ነው። ችግር የለብኝም እኔ ለማዘጋጀት ማለት ነው። ገመዱ ቆይቷል ከተዘጋጀ። ጋሽ አሸብር ለመታነቅ የፈለገ ወይም የሞከረ ጊዜ በዛን ሰዓት ነበር እሱ ገመድ የገዛሁት ማለት ነው። እስከ ዛሬ ድረስ ምንም አይነት አገልግሎት አልሰጠም፣ ተቀምጧል። ስለዚህ እሷ ትሞክረዋለች ማለት ነው። አዎ በፈጣኝም ሁኔታ ካለች ከፈለገች መድኃኒት ከፈለገች ክሎሪክስ እልክላታለሁ። ታርጎ ለማድረግ ደግሞ ተዘጋጅቻለሁ ማለት ነው። እሷ ብቻ ይርዳትና ከሩታ ህይወት ውልቅ ብላ ትውጣ ማለት ነው። ትውጣ። ግን ሩታዬ እንግዲህ በእኔ ስም ወይም በእኔ ምክንያት ራሷን እንድታጠፋ አልፈልግም። እኔ ጋሽ አሸብርን አልፈልገውም፣ የግሏ ታድርገው ብላለች። ቀብራራዋ ማለት ነው። ቀብራራዋ። አዎ በቃ ፈቅዳልሻለች። ራስሽን ለነገሩ አይ እንደ ሩታዬ ብትፈቅድልሽም እንዳታገቢ፣ ራስሽን አጥፊ። ራስሽ ብታጠፊ ነው የሚሻልሽ ማለት ነው። ተባበሯት እናንተ በቃ ይሄ ወሬ የምታደርሱት ማለት ነው። እንዶ ከዚህ በፊት ራሱ አሸብር እንዳልኩት ለአብርሃም ሼር አድርጋችሁ አይደለም ቪዲዮን ያደረሳችሁላት። አሁንም እንግዲህ ገመዱንም ይሁን መድኃኒቱም ልሰጣት ቃል እንደገባሁላት እንድትሰማ ሼር አድርጋችሁ ቪዲዮ እሷ ጋር አድርሱልኝ። ማጋ የሜዳዋ አህያ ጋር ማለት ነው። የሜዳዋ አህያ ኧረ እያመመኝ ችዬ ኖርኩትን አላለችም። አይዞ አላልኩኝም። እዞ እያመመሽ ቅሪ አንቺ ተንከሲስ ማለት ነው። ምን ነው በዚህ ልክ አንቺ ሴትነትሽን አረከሽ? ሊፈለገውም ለድራማ ይሁን አይመለከተኝም። አንቺን ብሎ ድራማ ማለት ነው። በዚህ ልክ እንደዚህ እያለቃቀሽ ማለት ነው። ሚጥሚጣ ነው ያደረግሽበት ወይስ አይንሽ ወይስ ቪክስ ነው? የሆነ ነገርማ ሳታረጊበት አይቀርም። እንደዚህ ያለ ምክንያትማ ቀይ አልሆነልሽም ማለት ነው። ለማንኛውም መልካም የለቅሶ ጊዜ ይሆነልሽ፣ መልካም ራሴ ማጥፋት ጊዜ ይሆነልሽ። እንደነገርኩሽ ራስሽን የምታጠፊባቸው መንገዶች እኔ ላመቻችልሽ በድጋሚ ቃል እገባልሻለሁ። ውዶችዬ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኧረ አማርኛ ጠፋብኝ። ሼር እያደረጋችሁ እሷ ጋር አድርሱልኝ ነው የምለው ማለት ነው። ከቻላችሁ ደግሞ ሰብስክራይብ እያደረጋችሁ ቀለምዬ በርቺ፣ አይዞሽ፣ ጠንክሪ፣ ጎ ወደፊት ብላችሁ አበረታቱኝ ነው የምለው። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ቀን ባይ